መቄዶንያ ወስደን እናስገባቸውና ደስ ብሏቸው ይኖሩ። እኔ ያለው እንዴት ነው እናቴ መቄዶንያ መልካት እንዴ የሚረዳው እንደሌለው ኧረ ተይ እናት ግፍ ይሆናል። ሴትየዋ አንተን የሚያክል ጠብደል ማሸነፍ ትችላለች? መርዝ የሚባል ነገር አለ እኮ። መቄዶንያ ትግባ ስትለኝ እኔም ማዬ ከሚደብራት እዛ ከኩዮቿ ጋር ትሆናለች ብዬ አሰብኩ። ጥሩ ሀሳብ። እሺ ልጄ ላስብበትና ውሳኔውን በኋላ አሳውቃለሁ። ልጄ እንድሄድልህ ከፈለገ እሄዳለሁ። ምንድነው የሚያወሩት? ለልጆ ሚስት ሊሸነፉ ነው? የምትንቃቸው አሮጊት ናቸው። አፈርህን አራግፈው የተቀበሉ። ስነ ስርዓት ካልያዝሽ ማለት ከላይ ላይ ያራገፍኩትን አፈር አቅምሻለሁ። ኖር ልጄ መጣች። አታስመስይ፣ አርፈሽ ተቀመጭ። ለነገሩ ምን ይገባሻል? ትምህርት እንኳን ያልተማርሽ መሀይም ነሽ። መሀይም? ማን ነው መሀይም? ተመስገን ልጆቼን ስለጠበቅልኝ ተመስገን። አባ ልጆቼን ጠብቅልኝ። ሀገሩ፣ መንደሩን፣ ቀየው ኢትዮጵያን ጠብቅ። እማዬ ቤቱን ፋ አደረግሽ። ህይወትሽ እንደዚህ ፋ ይበል። አሜን አሜን አሜን። ያንቺን ፋ ይደመቅ ይላል። አሜን። ዓለምዬ ዓለም ያንቺ ትሁን። አሜን። በልጆችሽ ተደሰች። እኔ ደግሞ ቆንጆ ቡና አፈላለሁ። ፈንድሻም አፈነዳለሁ። እሺ ከፈንዲሻው ቀድሞ ልባችን ሊፈነዳ ነው። ምንድነው ሁሉ ሳር? ለማን ነው እዚህ በጋለ እንዴ? እኔ ነኝ ከቤተ ክርስቲያን የመጣሁት። ውሸቷን ነው። እኔ ነኝ ከቅዳሴ መልስ ቤቱ ድምቅ እንዲልልኝ ያመጣሁት። ቤቱ እንዲደምቅ ከፈለግሽ ውልቅ በይ። ያን ቤቱ ፍክትክት ይላል። እዚህ ተጎልተሽ ግን አዚም ነው የምትጠሪብን። አንቺ ደስ እንዲልሽ ጎዳና ለጎዳና ልንከራተት። ለምን ትንከራተቻለሽ? ታይ ሰፈር አብሮ አደግሽ ሞቶ የለ? ለምን ቀብር አትሄጂም? ትላንትና እኮ ነው ቀብሩ። ሂጂና መቃብሩን መርቂያ። በቅርቡ አንቺ የምትቀበሪበትን አይተሽ ነይ እስኪ። አረ ምን በወጣችሁ አይሞቱ። አንቺም ልትከተያቸው ትችያለሽ። እሺ አልከተላቸውም፣ እሳቸውም አይሞቱም። ለነገር እውነትሽን ነው። እንደሱ አይነት ሰዎች ሰው ይገፋሉ እንጂ አይሞቱም። እባክሽ የባሌ እናት መኖሩን ኑሪ። ግን እዚህ በጊ መስል ቄጠማ እያመጣሽ እዚህ ቤቴን አታበላሽ። ዋው 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 ዋው! ቤቱ እንዴት ነው? ሞቅ ደመቅ ብሏል። ማነው እንደ ዓመት በዓል ያስመሰለው? ከቤተ ክርስቲያን ስመለስ እኮ ለምን ባሌን አላስደስተውም ብዬ ቄጤማ ጎዝጉዤ ቡና ላፈላስል ነው የመጣው። እውነት እንዳንቺ ግን እኔን ማን ያቀኝ? እናቴ ያውቁሃል። ከባለቤት በፊት ከሰው በታች ሆነ ያሳደጉ እናትህ ናቸው። እውነት ነው። እናቴ ልጅነቴን አሳምራልኛለች። ደስ የሚል ጊዜ። ሚስቴ ደግሞ ወጣትነቴን በደንብ አሳምረው ከሰው በላይ አድርጋኛለች። አይደለ እማዬ? ይሄን ይመስለ የኔ ንጉስ በወልድልኝ ኖሮ ከየት አገኘው ነበር? እወድሃለሁ። እሺ እኔም እወድሻለሁ የኔ ልዕልት። ይሄን ቄጤማ አንሱልኝ። ምን ይመስላሉ በጎች? አሁን ይሁን ስትያል ነበረ። ሐሳቤን ቀየርኩ። እዚህ የከብት ማደሪያ ይመስል ቤቱን ሳር በሳር አታርጉት። አንቺ ባትፈልጊውም እማዬ ይፈልጉታል እኮ። እማዬ ሳሩን ይፈልጉታል? አዎ ልጄ። ወንዝ ዳር አለሉት። እዛ ሄዱና ይጋጡ። እሺ ይሄ መኖሪያ ቤት ነው። እሺ ክብር ይኖሮት። በዚያ አያያዝሽማ እበት እንዳጠፈጥፊ ነው የምፈራልሽ። ኩበት ቤት እንዴት ነው የሚያደርጋት? አመዳ ዮዲት መጣችልኝ። የኔ መቤት አሁን ጠርጌ መጣውና ደግሞ ቆንጆ ነሽ እማዬ የልጆት ሚስት በድንጋጤ ልቦት ስተረክከው ያለውን ስሜት እኔ እንድጋራው ታስበው ነው የሚያስደነግጡኝ። አዎ ልጄ ብቻዬን ተሰቃየሁ እኮ። እርሶ ላይ የደረሰው እኔ ላይ እንዲደርስ ማሰብ የለቦትም። እንደርሶ ሁሉን የሚችል ጠንካራ አጥንት የለኝም። እሰበራለሁ። መከራ ያብዙብኝ። አዎ የኔ ልጅ ከምታስቢው በላይ ጠንካራ ነሽ። ባንቺ የተነሳ ነው የሚደርስብኝ ግጭ ያለው። ያላንቺ እዚህ ቤት ውስጥ እኔ እዚህ ቤት መኖር አልፈልግም። ለምን? መሞት አልፈልግም። ምንድነው የምታወራው እንዴ?
እማትወደኝ የባልሽ እናት ብሞት ደስ የሚላት የባልሽ እናት ያደረኳትን ሁሉ ነገር ረስታ እዚህ ቤት እንድኖር ለምን የፈለገች ይመስልሻል? እንዴ ሞኝ ስለሆነች ነው። አጉል ፈጣሪ የሚወደውን ስራ ልስራ ብላ እኮ ነው። ባይሆንስ ሞኝ ሴት ያልሻ ሴትዮ የብልጥ ሐሳብ አስባ ቢሆንስ? ምን ልታስብ ትችላለች? ጠላትህን አታርቅ አጠገብህ አድርገው የሚባለውን አባባል አልሰማሽው? አልሰማሁትም። ጠላትሽን ካራቅሽው አንቺን ለማጥፋት ምን እንደሚያቀድ አታቂ። ስለዚህም ከአጠገብሽ ሳታርቂው እያንዳንዱ እንቅስቃሴውን እየተከታተልሽ አጠገብሽ ታኖሪዋለሽ። አንድ ቀን ጊዜው ሲደርስ ደግሞ ለአንዴና ለመጨረሻ ጊዜ ታስወግጂዋለሽ። የባሌ እናት አንተ እንደምትለው አይነት ልብ የላትም እባክህ። ቢኖራቸውስ ምን ይታወቃል? ኖራት ነው። እሷ እኮ ራሷን መሸከም ያቃታት በሽተኛ ነች። እስኪ አስበው፣ ሴትዮዋ አንተን የሚያክል ጠብደል ማሸነፍ ትችላለች? መርዝ የሚባል ነገር አለ እኮ። እኔም መንካት ሳይኖርባት በቀላሉ ልታጠፋኝ ትችላለች። በልበል፣ አትንቦቅቦቅ፣ ደፈር በል። እሺ ነገ ትሞቻለሽ ብትባይ ምን ታረጊያለሽ? አልሞትማ እንዴ። ምናልባት ብትሞቺ ምን ታረጊያለሽ? ነገርኩህ እኮ አልሞትም። እንደሞት ባቅ ኖርማ የባሌ እናት እንደዚህ ሳሰቃይ አልኖርም ነበር። ፈጣሪ ከፈቀደ ወይ እሷ ሞታ ካልሆነ ደግሞ ነው ያባረራት ንብረቷን በሙሉ ወርሳለሁ ብዬ ነው የማስበው። እና ስለሞት የተጨነኩኝ ጊዜን ማባከን ይመስላል። ብታስብ ይሻልሻል። ምናልባት አንቺ ከሷ ቀድመሽ ብትሞቺስ? ወርሼ እኖራለሁ ብለሽ ያሰብሽውን ቤት ትተሽ መቃብር ብትገቢስ? እሷ አትገለኝም። የምትገለኝ አንተ ነህ። ተጨንቀት ታስጨንቀኝ። ይልቅ ናግባ፣ ምግብ ብላ፣ ቡና ጠጣ፣ ራስክን አረጋጋ። ምንም ነገር አይፈጠርም። ምንም ነገር አይፈጠርማ። አስቲ አትፍራ። ምንም ነገር አይፈጠርም፣ አትፍራ። ምንም ማምጣት የማትችል በሽተኛ ሴትዮ አንተ ጀግናውን ልትደፍራ አትችልም። ምንም ነገር አይፈጠርም፣ አትፍራ። ኬኳ ሚስቴ። እሺ አንድ ነገር ላናገር ፈልጋለሁ። እሺ ንገሪኝ፣ ምንድን ነው? እሺ ግን እንደማታዝንብኝ ቃል ከገባህልኝ ብቻ ነው የምነግርህ። አላዝንም፣ አይዞሽ። ምንድን ነው ንገሪኝ። እኔ ያባ ምን ነው? እማዬን እናትን በጣም እንደምወዳቸው ታውቃለህ አይደል? ምን አይነት የጅል ጥያቄ ነው? ከኔ በላይ ነው ብትወጃት ውድድ ነው የምታረጊያት። ስለሳቸው ሳስብ ይጠቅማቸዋል፣ ይስማማቸዋል ብዬ ያሰብኩትን ብቻ ነው። አውቃለሁ ይጣፋቸዋል። እና ምን አሰብኩኝ መሰለህ? እማዬ ብቻቸውን እዚህ ቤት ተጨንቆ ነው የሚውሉት። እንደምታውቀው ሰው ደግሞ ጓደኛ፣ የወዲ የሚያወራው ሰው ያስፈልገዋል። እውነት ነው። እዚህ ቤት ደግሞ የእሳቸው ኩያ የሚሆን ሀሳባቸውን የሚረዳላቸው ሰው የለም። ስለዚህም ለምን እማዬን ዘመድ ወዳጅ የሚሆናቸው ሰው ጋር እንልካቸውን ብዬ አሰብኩት። ጥሩ። የት? በጣም አሪፍ ሀሳብ። የት? መቄዶንያ። አዎ መቄዶንያ ውስጥ እኮ ብዙ የሚረዱ ሰዎች አሉ። እንዴት ነው እናት የምታወሪው ነገር? እኔ ልጇ እያለሁ ስራ እየሰራው እየገባው ለሌላ የምተርፍ ሰውዬ ለምንድን ነው እኔ እያለሁ እሷ መቄዶንያ ገብታ የምትረዳው? እዛ እኮ የሚረዳቸው የሌለ ሰው እኮ ነው የሚገቡት። ኧረ ተይ እንጂ አልገባህም እኮ ወዴ። እንዲረዱ እኮ አይደለም። እና እሳቸው ከስጋቸው ይልቅ ለነፍሳቸው ያደሩ ጻድቅ እንደሆኑ ታውቃለህ? አዎ አውቃለሁ። የጻድቅ ፍላጎት ደግሞ የእሱን ፍላጎት ትቶ ፈጣሪ የሚወደውን ስራ እየሰራ መኖር ነው። አዎ እናትህም መቄዶንያ ገብተው እንጀራ ይጋግራሉ፣ ወጥ ይሰራሉ፣ ልብስ ያጥባሉ። በዚህም ስራቸው ፈጣሪ ደስ ይለዋል። እሳቸውም ጓደኛ ወዳጅ ያገኛሉ። ምን ታስባለህ? ቆንጆ ሀሳብ እኮ ነው ያሰብሽው ውዴ። ግን እስቲ አስቢው፣ እኔ እያለሁ እንዴት ነው እናቴን መቄዶንያ ምልካት? እንዴ የሚረዳው እንደሌለው ሰው። ኧረ ተይ እናት፣ ግፍ ይሆናል። ሊረዱ አይደለም። አሰማኝም እንዴ? አሁን ገባኝሽ። ተረጋጊ። ግን ቢሆንም ይከብዳል። አይከብድም። ታውቃለህ፣ ለማየ ካንተ የበለጠ ነው የማስብላቸው። አውቃለሁ። መች ጠፋኝ። ለደስታቸው ስልም ምንም ነገር እንደማድረግ ታውቃለህ። የሚያስደስታቸው ነገር ደግሞ ጥሩ ስራ መስራት ነው። ስለዚህ መቄዶንያ ወስደን እናስገባቸውና ደስ ብሏቸው ይኖሩ። እርሱ እዚህ ለነሱ ምግብ ይሰራሉ፣ እነሱ እርሱን የመቃብር ጉድጓድ እየቆፈሩለት ነው። የመቃብር ጉድጓድ? አዎ ዮዲት እስከዛሬ
የመቃብር ጉድጓዶችን ስትቆፍር ነበር። ያሰበችውን ለማድረግ ግን አልተሳካላት። የአሁኑ ጉድጓድ ግን ጥልቅ ነው። እንኳን እርሶ እኔ ራሴን ላወጣውት አልችልም። ምንድን ነው የምታወሪው ልጄ? ስለ ጉድጓድ። የምን ጉድጓድ? እርሶን ለመክተት ያሰበችውን ነዋ። በቅኔ ማውራቱን ትተሽ በቀጥታ ምን እንደተፈጠረ ንገሪኝ። ምንድን ነው የተፈጠረው? ሳሎን ሆኜ ስለ እርሱ ባልና ሚስት ሲያወሩ ሰማሁ። ምን አሉ? ዮዲት ለወንደሰን እማዬን ለምን መቄዶንያ ማስገባትን እዛ ጓደኛ ታገኛለች ስትል ሰማዋት። መቄዶንያ ምንድን ነው? ጧሪ የሌላቸው አዛውንቶች የሚጦሩበት ቦታ። የእርዳታ ድርጅት? አዎ የእርዳታ ድርጅት። አልሞትም ስላልኳት አውጥታ ልትጥለኝ ፈለገች። ቀላል፣ ለዚያውም አርቃ። አታስቢ፣ ወንድዬ ልጅ አይፈቅድላት። እንደሰማሁትና እንዳየሁት ከሆነ ይፈቅድላታል። ወንድዬን አታውቂውም። የዋህ ነው፣ ደግ ነው፣ ቅን ነው። ሲበደሉ እያየ ግን ዝም ብሏል። ደግ ልጅ እንደዚህ ያደርጋል? ሚስቱን ስለሚያምናት እንደዚህ ክፉ ትሆናለች ብሎ መጠርጠር ስላቃተው ነው። እንዲጠረጥርማ ነግሬው ነበረ። እርሶ እንዲያውቅ አልፈለጉም እንጂ። ለምን እንዲያውቅ እንዳልፈለግኩ ነግሬሻለሁ። ነግረውኛል፣ ግን አላሳመነኝም። ችግር የለውም ልጄ፣ ስትወልጂ ነው የሚገባሽ። እማዬ፣ የእርሶን ስቃይ እያየው መውለድ ነው የፈራሁት። እንደርሱ አይነት ኑሮ መኖር አልፈልግም። ቆይ እማዬ፣ በወለዱት ልጅ አይደሰቱ ብሎ የረገሙት ሰው አለ እንዴ? የለም ልጄ። ካሌለ መጦር የሚችላትን እናቱን ከገዛ ቤታቸው አስወጥቶ የእርዳታ ድርጅት ማስገባት የሚፈልግ ልጅ እንዴት ሰጡት? ነገርኩሽ እኮ ወንድዬ ልጄ በዛች ክፉ ሚስቱ ሀሳብ አይስማማም። ማዬ አንድ ነገር ላወራሽ ፈልጌሽ ነበር። እሺ ልጄ። እንደምወድሽ የማስበው ነገር ሁሉ ለአንቺ መልካም እንደሆነ ታውቂያለሽ። አውቃለሁ ልጄ። ምን አስበልኝ ነው? ዮዲ አንድ ነገር አማክራኝ ነበር እና ሀሳቡን አንቺ ከተስማማሽ ያው እንድነግርሽ ነው። ደግሞ አንቺም ትስማሚያለሽ፣ ያው ልጅሽ ያለሽንማ ትሰሚያለሽ አይደልማ? የልጄ ሚስት ምን አሰበችልኝ? አይ እሷ እንኳን ምንም ነገር አላለችም። ማለት ይሄን ያህል ትልቅ ነገር አይደለም። ያው አንቺ እዚህ ቁጭ ብለሽ ከሚደብርሽ ቲቪ ብቻ ከምትመለከቺ እኩዮችሽ ያሉበት ቦታ ሄደሽ አብረሻቸው እንድትሆኝ እንድትጫወቺ ምናምን ቆንጆ ሀሳብ አይደለም? እዚህ ከምትሆኝ እዛ ይሻልሻል። የት? መቅዶኒያ። መቅዶኒያ ጧሪ ቀባሪ የሌላቸው ሰዎች የሚጦሩበት ቦታ። አዎ አዎ አውቀሽዋል። እና ማዬ እዛ መግባት ትፈልጊያለሽ? አንተ ከፈለግ እገባለሁ። እኔ እኮ ያንቺን ደስታ ነው የምፈልገው። እሷ ራሱ ምን አይነት መልአክ ሹክ እንዳላት አላውቅም። መቅዶኒያ ትግባ ስትለኝ እኔም ማዬ ከሚደብራት እዛ ከኩዮቿ ጋር ትሆናለች ብዬ አሰብኩ። ጥሩ ሀሳብ። እሺ ልጄ፣ ላስብበትና ውሳኔውን በኋላ አሳውቅሃለሁ። እሺ ማዬ። እማ እንደምወድሽ ታውቂያለሽ አይደል? አውቃለሁ። እኔም እወድሃለሁ ልጄ። አላልኩትም ብለሽኛል። ልጄ ግን በሱ ሀሳብ ይስማማል ብዬ አልጠበቅኩም ነበር። በልጇ ይፍረዱ። ዮዲት በተንኩሏ እንኳን የልጇን ልብ ድንጋይ ታቀልጣለች። እና ምን አሰቡ? ልጄ እንዲሄድለት ከፈለገ እሄዳለሁ። ምንድን ነው የሚያወሩት? ለልጆ ሚስት ሊሸነፉ ነው? ወንድዬ እናቱን የእርዳታ ድርጅት ማስገባት ከፈለገ እኔ ማንኛውኝ ነው እምቢ የምለው? እናቱ እርሶ እኮ የራሱ አይምሮ አሉት። በልጅ አይምሮ አይደለም የሚያስቡት። ተው እንጂ እማዬ፣ ለእርሶ የሚበጅ መላ ይፍጠሩ። ምን ልፍጠር ልጄ? ተንኮል፣ ሴራ መፍጠር አልችል። መፍጠር ባይችሉ ተንኮለኛ በዘረጋው ወጥመድ ዘለው አይግቡ። እማዬ እባክዎትን ቃል ይግቡልኝ። ምን? በልጁና በሚስቱ ሀሳብ አልስማማም ብለው። ቃል ልገባልሽ አልችልም ልጄ። ለምን? ስለማልችል።
እማዬ የልጆት ሚስት ክፋት ሱስ ሆነቦት እንዴ? እንዴት ሱስ? ክፋቷን ለልጁ ነግሮ አጋልጧት እምቢ፣ ራስዎትን ጠብቁ እምቢ። ቆይ እኔ ምን ብሎት ነው እሺ የሚሉት? የኔ ልጅ ለወንድዬ ሚስት እየበደለችኝ ነው ብዬ ብለው ምን የሚያደርግ ይመስልሻል? ከቤት ጎትቶ አስወጥቶ ለእርሱ የተመኘችው የእርዳታ ድርጅት ውስጥ ይከታታል። ለነገሩ ማን ይፈልጋታል? አልቀበልም ነው የሚሉት። ተሳስተሻል። ወንድዬ ሚስቱን አውጥቶ አይጥላትም። በጣም 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 ነው የሚወዳት። ምንም ብትለው ይሰማታል። እሷ እኮ አትወደውም። እሱ ግን እንደምትወደው ነው የሚያስበው። እንደማትወደው እናሳየዋ። አንችልም። እንችላለን። ከግንብ ጋር ብትጋጭ ማን ነው የሚጎዳው? እኛ ዮዲት ግንብ ነች፣ እኛ ደግሞ የተጋጨነው ነን። አዎ አስቡት እስቲ እማዬ። ምን ላስብ? ፊት ለፊታችን ከተጋረጠው ግንብ ጋር ብንጋጭ የምናስበውን ያህል እኮ ጉዳት ላይ ጎዳን ይችላል። መጎዳትን ፈርቶ እጅን አጣጥፎ ከመቀመጥ ተጋፍጦ መሞት አይሻልም? ፊት ለፊቴ ከተጋረጠው ግንብ ጋር አብረሽን ትጋጫለሽ? ምን በወጣኝ። እኔ ሞቼ ወላጅ እናቴ ማን ይጦርልኛል? እና ብቻዬን ልጋፈጥ? አዎ እርሱ እኮ የማሸነፊያ መሳሪያ ታጥቀዋል። መሰለ ቆንጆ ቤት እኮ የእርሱ ነው። ትንሽ ደፈር ቢሉ አዳሜ ፈርተውት ጉልበት እየሳመ ነበር የሚኖረው። እባክዎትን እማዬ ትንሽ ደፈር ይበሉ። ወይኔ እርሱ በወሬ ይዘውኝ የተላኩትን ዕቃ ሳልገዛ። አንቺ ነይ። ምን ስትይ ነበር የሰማሁሽ? ምን አደረኩኝ? አሮጊቷ ምን ስትያት ነው የሰማሁሽ? አሮጊት? ኧረ እኔ ከአሮጊት ጋር ምንም ነገር አላወራሁም። እኛ ግቢ አሮጊት አለ እንዴ? እየቀለድሽ ነው? አልቀለድኩም። አሮጊት ካየሁ ስንት ጊዜ። ስለምን አሮጊት ነው የምታወራው? እዚህ ቤት ስላለችዋ ነው። የእህትህን ባል እናት ነው አሮጊት ብላ አንቋሽ የምትጠራቸው? እና ልጃገረድ ልበላቸው? አይ እማማ እናቴ ባለውለታዬ ብለህ ነበር መጥራት የነበረብህ። ባለውለታዬ? አዎ ረሳኸው እንዴ? የምትፈራቸው የቤት አከራይ አውጥተው ሲወረውሩ የምትንቃቸው አሮጊት ናቸው አፈርህን አራግፈው የተቀበሉ። ስነ ስርዓት ካልያዝሽ ማለት ከላይ ላይ ያራገፍኩትን አፈር አቅምሻለሁ። አቅመኝ ምንም አልልህም። አንተን የማሸነፍ አቅም የለኝ። ግርም የሚለኝ ነገር ምን እንደሆነ ታውቃለህ? ሚጢጢ ጭንቅላትሽ ውስጥ የምታስቢውን ነገር እንዴት ነው የማውቀው? ማወቅ አይጠበቅብህም። ምን እነግርሃለሁ። አንድ ሰው ምን ሲል ሰማሁት መሰለ? ወንድ ልጅ የሚጣላው ከወንድ ጋር ነው፣ ከሴት ጋር የሚጣላ ወንድ ሴት አገረድ ይባላል አለ። የሰማሁት ነገር እውነት ነው እንዴ? እኔም እናቷን ለመጦር ብላ ሰው ቤት የምትሰራ ልጅ ባልታወቀ ምክንያት ሞታ ተገኘች የሚባል ወሬ ሰምቼ አውቃለሁ። እውነት ይሆን እንዴ? እገልሻለሁ እያልከኝ ነው? ከግንብ ጋር ተጋጭተሽ ብትሞቺ ግንቡን ልትወቅሺው ነው? ራሴን ነው የምወቅሰው። አካሄድሽን አስተካኪ። በማያገባሽ ነገር እየገባሽ ሞትሽን አታፍጥኝ። ቀድሞ ማን ሊሞት እንደሚችል ፈጣሪ ነው የሚያውቀው። ያንቺን ለማወቅ ፈጣሪን አልጠብቅም። እሺ ኖር ልጅ መጣች። አታስመስይ፣ አርፈሽ ተቀመጭ። ማስመሰል አልፈጠረብኝ። እኔ ላይ ነው የፈጠረብኝ። እሱን የምታውቂው አንቺ ነሽ። እኔ የማውቀው ነገር በሀገራችን ባህል መሰረት ሰው ሲመጣ ኖር ተብሎ ብድግ ተብሎ ነው የሚቀበሉት። ኖር ለትልቅ ሰው ነው ነገሩ። አታስቢ፣ በቅርቡ ኩዮችሽ ጋር ስለምልክሽ እዛ ኖር ትባባያለሽ። ስለምልክሽ? አዎ፣ ልጅሽ አልነገረሽም እንዴ? የእርዳታ ድርጅት እኮ ልናስገባሽ ነው። ልጅ አይፈቅድልሽም። ብትፈለጊ እንኳን ወደማትገኝበት ቦታ አድርጌ ወረወርሻለሁ። ልጅ አይፈቅድልሽም።
እንደፈለግ ከሚጫወትበት ሞኝ ልጅ ነው የወለድሽልኝ። አርግ ካልኩት ያደርጋል፣ አታርግ ካልኩት አያደርግም። እንደኔ መልካም ፍቃድ ነው የሚሆነው። ኧረ ተይ ልጄ፣ ግፍሪ። ግፍ ላንቺ ምንድን ነው? ለእኔ ግፍ የሚል በሁለት ፊደል የተዋቀረ ቃል ብቻ እንደሆነ ነው የማውቀው። ቃሉን አይደለም ትርጉሙን ተመልከች። ሴትዮ ልታስተምርኝ አትሞክሪ። አጉል እንደምትወጂኝ አክት አታርጊ። አክት እንግሊዘኛ ነው። ለነገሩ ምን ይገባሻል? ትምህርት እንኳን ያልተማርሽ መሀይም ነሽ። መሀይም? ማን ነው መሀይም?